ባልሽን አክብሪ፣ ለባልሽ ታመኝ፣ ለባልሽ ታመኝ። ባልሽን አክብረሽ ሳትይጂ ባልሽን አስቀምጠሽ ከሌላ ሰው ጋር የማገጥሽ ደርሶብሽ ጥሎሽ ከሄደ በኋላና ሌላ ካንቺ የተሻለች በአስተሳሰብም በውበትም ጠንካራ ጀግና ሴት የሆነች የምትታመን ሴት ባልሽ አፍቅሮና አክብሮ ሲያገባ ባሌን ቀማሽብኝ ማለት አይቻልም። መጀመሪያ ሚስት ነሽ ተገኘ። ለባልሽ የምትታዘዢ፣ ለባልሽ የምትገዢ፣ ባልሽን የምታፈቅሪ፣ ባልሽን በየአደባባዩ አውጥተሽ የምታሰጪ ሳይሆን ገና ለገና ጉዴ ይታወቅብኛል፣ ገና ለገና ባሌ ወጥቶ ያወራል ብለሽ ባልሽን ቀድመሽ የሰራሽው ስራ ስላለብሽ ቀድመሽ ወጥተሽ ባልሽን የምታዋርጂና ባልሽን የምታሳጪ ሳይሆን ባልሽን አክብረሽ የምትይዢ ሴት ሁኚ። በመቀጠል ደግሞ በሱ እውቀት የምትቀኑ ማለት ነው። አንድም ቀን ፊደል ዳሳችሁ ማታውቁ ወይም ደግሞ በዚህ የስራ ዘርፍ ያላችሁ ልትሆኑ ትችላላችሁ፣ አላውቅም። በየትኛው መንገድ በጣም ብዙ ሰው እንደሚቀናበት አውቃለሁ፣ ከበፊትም ጀምሮ ማለት ነው። እሱን ለመጣል የምትሄዱበት ርቀት ቀላል አይደለም። እሱ አይሰማችሁም። ዛሬም ነገም ስራውና ስራው ላይ ብቻ ትኩረት የሚያደርግ ሰው ነው። በስራው ደግሞ እኔ አይደለም ዓለም የሚመሰክርልሽ ሰው ነው። እናንተ አላከበራችሁትም አይደለ? እናንተ እየወጣችሁ በአደባባይ እንደዚህ አይነት ስያሜ እየሰጣችሁ ነው የሱን ስም ዳውን ለማድረግ የምትሯሯጡት አይደለ? ነጮች ግን ያከብሩታል። ነጮች ያከብሩታል። የኛ ሰው ሁሌም የተማረን ሰው ያለውን ሰው እውቀት ያለውን ሰው መግፋት ልማዱ ነው። ልክ ቅጣው እጅጉ እንደተበላ ሁሉ እሱን ልክ ለማስበላት በሶሻል ሚዲያ እሱን ለማስበላት ምንም አንድ ቀን ተናግሮ ምንም እንደዚያ ነገር ውስጥ የሌለበት ሰው እኮ ነው። ምንም ማለት እንዴት ሞራሉስ እንዴት አገኛችሁት? በቃ ማለት እንዴት ሞራሉስ እንዴት ድፍረቱስ አገኛችሁት? እንደዚህ አይነት እውቀት ያለውን ሰው እኮ ተንከባከባችሁ አክብራችሁ መያዝ ነው እንጂ ያለባችሁ እሱንም በሱ ዙሪያ ያሉትን ቤተሰቦቹን እኔ አላስነካውም፣ አላስደፍረውም። ዓለም ላይ ብቻዬን እንኳን ብቀር ከጎኑ ነው የምቆመው። እንደዚህ አይነት የሐሰት መረጃ እያሰራጨሽ አዳሜ በሱ ስም እነግዳለሁ የምትይ እየወጣሁ አፋፍሽን እያልኩ አዘጋሻለሁ። ይሄ ብቻ አይደለም፣ መሄድ እስካለብኝ ጥግ ድረስ እሄዳለሁ። አላስነካውም። መጀመሪያ ታመኝ ለባልሽ፣ እያንዳንድሽ ማለት ነው። ባሌን ተቀማሁ ብለሽ እዚህ ጋር ወጥተሽ ከምታላዝኝና ሌላዋን ሴት አታክ ከምታደርጊ ለባልሽ ታመኝ፣ ለባልሽ ተገዢ፣ ባልሽን አፍቅሪ። እኔ ሜላት ባሌን የምወድ የማከብር ሴት ነኝ፣ አፍቃሪ ነኝ። እግዚአብሔር የሰጠኝ ጸጋዬ ነው። አለቀ። ልሳመው ግጥም አድርጌ ስማለሁ። የፈለኩትን የቁልምጫ መጥራት መብቴ ነው፣ እጠራዋለሁ። አለቀ። እግዚአብሔር የሰጠኝ በባሌ እንዳርፍ ባሌን እግዚአብሔር በቃ ወደጂ አፍቅሪ ተገዥለት ብሎኛል። ስለዚህ ባሌን እወደዋለሁ፣ አፈቅረዋለሁ። መብቴ ነው። እስከ ሁልጊዜም ለባሌ መገዛት መብቴ ነው፣ ተፈጥሮዬም ነው። በቃ እግዚአብሔር የሚያዘኝ ነው። እግዚአብሔር ያዘኝ ቃሌን ደግሞ እፈጽማለሁ። ኤክስሽ ይሁን ምንሽ ይሁን አክብረሽው እስከ መጨረሻው ድረስ ምንም ቢሆን ይሄ ሰው ባልሽ ስለነበረ ምንም ቢሆን አክብረሽው መኖር እንጂ እየወጣሽ በየአደባባዩ ተወሰደብኝ ያልሽ ብትጮህ ይሄ የሚሰማሽ የለም። ይሄ ውሸት ነው፣ ሐሰት ነው። መጀመሪያ ታመኑ። ወንዶች እኮ ህሊና አላቸው። እዚህ ሶሻል ሚዲያ ያሉ ወንዶች እኮ ያሉ ይታዘባሉ እኮ። ሴቶች ሳትታመኑ ከወንድ ላይ ወንድ እየቀያየራችሁ ወንዶቹን አቃጥላችሁ ደፍታችሁ መሮት ቤት ጥሎ ከወጣ በኋላ ባሌን ተቀማው ካንቺ የተሻለች ሴት ሲያገባና የተሻለ ህይወት መኖር ሲጀምር ባሌን ተቀማው፣ ይሄ ትክክል አይደለም። የፈታ ሰው የፈለገውን ሴት መርጦ የማግባት መብት አለው። የፈታ ሰው የፈለገውን ሰው የመርጦ የማግባት መብት አለው። አለቀ። ስለዚህ ማንም ሰው እሱ ላይ አፉን እንዳይከፍት እዚህ ፕላትፎርም ላይ የሚመጥነው ሰው የለም። እዚህ ፕላትፎርም ላይ እሱን የሚመጥን ሰው የለም። እያንዳንድሽ አርፈሽ ተቀመጪ። ለባልሽ ማትታመኚ ባልሽን ከቤት አስመረሽ ከቤት ባልሽን ያባረርሽ ሴት ሁሉ እዚህ ጋር ተሰብስበሽ ተደራጅተሽ ጨዋና መልካምን ሴት ለማሸማቀቅ አትሞክሪ። ይህ ኢንተርቪው የቆየ ነው፣ አለቀ። ቤቢዬንም ቢሆን ማንም ሰው እንዲነካብኝ አልፈልግም። በጭራሽ ነው በቃ በጭራሽ አላስነካቸውም። ባይኔ መጣሽ በቅንድቤ እያንዳንድሽ ማለት ነው። እኔ እንደዚህ ነኝ። የራሴን ሰው አላስነካም ፎርኤቨር ማለት ነው። እንደዚህ አይነት ወይ ደግሞ ስለዚህ አይነት ነገር እኔ አወራለሁ ብዬ ራሴን ገምቼም ጠብቄም አላቅም። ሰምታይምስ ያንዱ ሰው ህይወት ምን ያህል ሌላችን እንደሚነካ ያየሁት በአሁን ነው። ደግሞ በኩራት ታወሪያለሽ እንዴ? አንቺ ነሽ በራስሽ የምትተማመኙ፣ አንቺ ነሽ ጨዋዋ፣ አንቺ ነሽ በጣም ሴት ነውረኛ። ነውር እንደ ክብር የታየበት ዘመን ላይ ምን ያደርጋል መልክሽ ቢያምር? ምን ያደርጋል ፊትሽ ቢያምር?
የጠቆረና የቆሸሸ ልብ ይዘሽ ማንነት ይዘሽ እንዴት ነው ሰው የሰው ባል ወስዶ ፕራውድሊ ማብራሪያ የሚሰጠው? እኔ አንቺን በሆን ጌታ ምስክሬ ከምድር ነው የምጠፋው። አንዴ ካረግሽው አይቀር አንቺ አንዴ ሞክረሽ ሁለቴ ሞክረሽ አልተሳካለች፣ ሶስተኛ የሰው ባል ልጆች ያሉት የመጀመሪያ ሚስቱ ትቶ የመጣ ሰው ለአንቺ ባል ይሆናል ብለሽ ፕራውድሊ በአደባባይ ባትቀደጂ ጥሩ ነበር። አይኖ አሁን አንቺ እሷን ለመስበር ነው የተነሳሽው። እኔ ያመመኝ ደግሜም የመጣሁበት ይህን ቪዲዮ አልሰማውም ነበር። ሁለተኛ ሁሉም ሴት ሊጠነቀቅ እንደሚገባ ነው። የአንቺ መማሪያ ነሽ። እውነትም ኤልዛቤት የሆነማ የሆነ ኤልዛቤል መንፈስማ አለብሽ። እንዴት የሰውን ባል የሰው ትዳር ፈርሶ እዛ ትዳር ውስጥ የፈለገ ድካም ቢኖር የፈለገ ችግር ቢኖር there is no perfect የሆነ ትዳር ችግር ሊኖር ይችላል። አንቺ ራስሽን እንደ ፐርፌክት በራስ የምትተማመኝ ቆንጆ ጨዋና ቆንጆ ልብ ያለው ፈቶ ቤቱን ጥሎ የመጣ ሰው አንቺ ጋር እንደው ገፍቶ እንኳን ቢመጣ አይ ልጆች ይሻሉሃል ብለሽ መክረሽ ተመልሽ ነበር። ልባም ሴቶች የሰው ትዳር በማፍረስ አይተባበሩም፣ ያጋንንትን ስራ አይካፈሉም ነበር። ደፋር ነሽ። ፕራውድሊ በነውር ነገር ወጥሽ። ለነገሩ ዘመኑ ነውረኞች ክብር ያገኙበት ዘመን ነው እና የሰው ትዳር መፍረስና የሰው ባል በመቀማትሽ ፕራውድ አድርገሽ እንዲህ ባሌን ለምን ብላ ብትናገርሽ መብቷ እኮ ነው። የወጣትነት ባሏ ነው፣ የልጆቹ አባት ነው፣ ኑሮዋ ነው፣ ትዳሯ ነው። ምንም ብትልሽ እንኳን ነው የምልሽ። እና ወጥሽ ያዙ ልቀቁኝ። ሁለተኛ የመጣሁትን ይህን ቪዲዮ አልሰማም ነበር። ነውረኝነትሽን ሁሉም ሴት እንዲያየው ነው፣ ሁሉም ሰው እንዲጠነቀቅ ነው ከእንደዚህ አይነት ሴቶች። እና ምን አይነት ባለጌ ነሽ? በልጇ ሞት ከአመታት በኋላ ተነስተሽ አሁን ላይ ያዙ ልቀቁኝ። ያንቺን ነውር ቪዲዮዎችን ሰዎች ልከውልኝ ነበር። ከመጀመሪያው ትዳርሽ ወደ ሁለተኛው እንዴት በምን ሁኔታ ተይዘሽ እንደ ትዳርሽን እንዳጣሽ። ሶስተኛ ፈቶ የመጣ ሰው ወይ አስፈትተሽም ቢሆን ወደ አንቺ ቢመጣ ወይ ደግሞ ከአንቺ የተሻለ የኑሮ ገንዘብ ከሆነ ይዞ የመጣው ገንዘብ የሚገዛው እቃ እንጂ ትዳር አይደለም። በገንዘብ የሚሸቀጥና በገንዘብ የሚሸጥ ትዳር እኛ አናቅም፣ እኔ አላቅም። ስለዚህ አመለጠው። ዋይዝ የሆነ ሰው ቢሆን ኖሮ እኩያ ልጆቹን ዛሬ ሰብሰብ ብሎ ጓደኛ ሆኖ ቢያሳድግ መልካም ነበር። ሁልጊዜ ችግር ይመጣል፣ ችግር ይፈታል። ግን እንደዚህ አይነት ደግሞ ሴጣን የቀባቸው ሴቶች ካሉ በመሀል የብዙዎች ትዳር ይፈርሳል። እና እርግጠኛ እንደዚህ ፕራውድ በራሴ የምተማመን ምናምን ብለሽ ስታወሪ እኔ እኮ ኢትዮጵያውያኖች እኮ ሁሌ ጊዜ የማይዋጥልኝ ሃይማኖታችን፣ ባህላችን ምናምን የት አለ? ይሁት ነውር በአደባባይ በእግር በቃ ሲሄድ ምን ያደርጋል? መልክሽ ጨለማ ልብ ይዘሽ ያንቺ መልክ መልካቸው የማይታይ ስንቱን ቤት እየሰሩ የሚኖሩ እኮ መልካም ሴቶች አሉ። አንቺ ጅኒ የተሳፈረብሽ ባለጌ ነሽ። ሴት ሆነሽ የሰው ያንን ሴት የልጅ ሞት ከአመታት በኋላ መቃብር ቆፍረሽ አንስተሽ በልጇ ሞት ልትጎጃት ስለመጣሽ ነው ደጋግሜ የመጣሁብሽ። ይደርስሻል። ይሄ ነውረኛ ነሽ። እንኳን ኮንፊደንስ ሊኖርሽ አንቺ ሴጣን የጋለበሽ ባለጌ ነሽ። ይህንን ሁሉም ሴት ነው መቃወም ያለበት። ነውረኛ አንቺ ሰውየውን ተከራይተሽ ነው ውሰጁ፣ መብትሽ ነው። ይህ ክራይ ነው፣ ትዳር አይደል። የሰው ትዳር ይኸውልሽ፣ ከአንድ ቦታ አፍርሶ የሄደ ሰው አንቺ ጋር መቶ ባል አይሆንም። ትረስሚ ባል አይሆንም። ምክንያቱም ባል የነበረው ለዛ ቤት ነው፣ ክብር የነበረው እዛ ሰፈር ነው፣ በልጆቹ ነው፣ በሚስቱ ነው፣ በኮሚኒቲው ነው። የፈታ ሰው እንደገና ከፈታ በኋላ ሌላ ጋር የወደቀ ሰው ክብር የለውም። ምን የነካው እንጨት ነው የሚሆነው። ስለዚህ እሷን ተያት። አንቺ እንደፈለገ እኔ ያስመጣኝ ፕራውድሊ ስታወሪ ነውረኛ ባለጌ፣ የሰው ትዳር ማፍረስ፣ የሰው ትዳር ውስጥ ገብቶ የስንት ዓመት ልፋትንና ልጆቻቸውን አብሮ እንዳያሳድጉ ደንበኛ ያጋንንት ስራ ሰርተሽ ይህን በማድረግሽ ፕራውድ በማድረግሽ ልታፍሪ ነው የሚገባው። እኔ አካውንቷን ሁሉ ሪፖርት እያደረጋችሁ ከሚዲያ ማጥፋት ነው። እቺ ብዙዎችን ታፈራለች። ነውረኛ ልሻለሁ፣ ነውረኛ